ለመሆኑ መኪናው ሰርቪስ በገባ ቁጥር ለምን ዘይት መቀየር እንደሚያስፈልግ ጠይቀው ያውቃሉ? ለመሆኑ የሞተር ዘይት ጥቅሙ ምንድነው? የሞተር ዘይት ዋነኛው ተግባር በሞተር ውስጥ ያሉ ተንቀሳቃሽ ክፍሎች እርስ በርስ እንዳይፋተጉ ማለስለስ ነው። እስቲ አንድ ሞተር በደቂቃ 2000 ጊዜ ሲሽከረከር በዓይነ ሕሊናዎ ይሳሉ። ይህ ማለት በውስጡ ያሉት ፒስተኖች በደቂቃ 2000 ጊዜ ወደ ላይና ወደ ታች ይወጣሉ ይወርዳሉ ማለት ነው። ቫልቮቹ ደግሞ በደቂቃ 1000 ጊዜ ይከፈታሉ ይዘጋሉ። ይህንን ሁሉ ፍጭትና ግጭት የሚያለሰልስ ዘይት ባይኖር ኖሮ ብረት ከብረት ጋር ተፋጭቶ ሞተሩ ይቃጠላል፣ አልፎ ተርፎም ሙሉ በሙሉ ከጥቅም ውጭ ይሆናል። የሞተር ዘይት በ30 ሰከንድ ውስጥ ብቻ በእነዚህ ክፍሎች ላይ ቀጭን መከላከያ ሽፋን በመፍጠር በፍጭትና በከፍተኛ ሙቀት ምክንያት የሚመጣን መላላት ይከላከላል። ሌላው ነጥብ የሞተር ሙቀት እጅግ ከፍተኛ መሆኑ ነው። ዘይቱ ዘወትር ለዚህ ከፍተኛ ሙቀት ስለሚጋለጥ ቶሎ የማቃጠልና የመበላሸት ባህሪ አለው። በጊዜ ሂደትም በውስጡ የካርቦን ዝቃጭና ሌሎች ቆሻሻዎች ስለሚፈጠሩ የዘይቱን ዕድሜ ያሳጥሩታል። ስለዚህ የሞተርዎን ዕድሜ ለማራዘምና ከከፍተኛ ወጪ ለመዳን የዘይት መቀየሪያ ጊዜ ሲደርስ ችላ ሳይሉ በወቅቱ ያስቀይሩ።